وقل جاء الحق وزهق الباطل إن الباطل كان زهوقا يا نفس إن لم تظفري لا تجزعي እህቴ ሆይ ወንድሜ ሆይ በቅርብ ጊዜ ጭንቀት በዝቶብሃል። ምክንያቱ የማይታወቅ ድካም ወይም ህመም እየተሰማህ ነው። ከዚህ በፊት የነበረህ በረካ እየቀነሰ ያለ ይመስልሃል። የጀመርከው ሥራ ሁሉ ሳይሳካ ይቀራል። በቤትህ ውስጥ ከባል ወይም ከሚስትህ ጋር ክርክር በዝቷል። ልጆችህ ያልተለመደ ችግር እያጋጠመ يا نفس إن لم تظفري ገንዘብህ፣ ጊዜህ በረካ አጥቷል። ለጌታህ መታዘዝ እየከበደህ ነው። ሐሳብ፣ ጭንቀት፣ ራስ ምታት፣ እንቅልፍ ማጣት፣ ብቸኝነት፣ መናደድ፣ ቶሎ መቆጣት፣ ብቻ ችግሮችህ በዝተው መፍትሄ ርቆሃል። መፍትሄ እየፈለግ ግን መልስ አላገኘህም። ምናልባት እነዚህ ከተለያዩ ምክንያቶች ሊመጡ ይችላሉ። ከእነሱም አንዱና ዋነኛው ግን ዓይን يا نفس إن لم تظفري ዓይን ናስ ወይንም ሂስ ሊሆን ይችላል። ዛሬ ግን በግምት እንከተል። በቁርአንና በሐዲስ ብቻ ተመስርተን ዓይን ናስ ምን እንደሆነ እንዲሁም መፍትሄዎቹን በአላህ ፍቃድ እናያለን። በትዕግስት ሙሉ ክፍሉን እስከ መጨረሻው ከታተሉ። وننزل من القرآن ما هو شفاء ورحمة للمؤمنين بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ውድ ወንድሜ ውድ እህቴ በቅርብ ጊዜ ያለ ምክንያት ጭንቀት በዝቶብሃል። ሐኪም ጋር ሄደህ ምርመራ አድርገህ ግልጽ ምክንያት ያልተገኘለት ህመም አለ። በፊት በረካ የነበረበት ሥራህ ድንገት መሰናከል ጀምሯል። በቤትህ ውስጥ ያልተለመደ ንዴት፣ ክርክርና አለመግባባት በዝቷል። መፍትሄ ፈልገህ ከብዙ ሰዎች ጋር ተመላልሰሃል። ከሁሉ በፊት አንድ ነገር እናስታውስ። ሙስሊም ሰው ማንኛውንም ችግር ወዲያውኑ ዓይን ወይንም ዓይን ናስ ነው ብሎ አይፈርድም። አንዳንድ ችግሮች የጤና፣ የስነ ልቦና ወይንም የህይወት ፈተና ሊሆኑ ይችላሉ። እስልምና እንድንመረምር፣ እንድንታከም እና በአላህ ላይ እንድንወገድ ያስተምረናል። ነገር ግን ቁርአንና ሐዲስ የሚያረጋግጡት አንድ እውነት አለ። እሱም ዓይን ናስ። ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ አልዓይኑ ሐቁ፣ ዓይን ናስ እውነት ነው ይሉናል። ይህንን ሐዲስ ቡኻሪና ሙስሊም ዘግበውታል። ይህ ማለት ግን የሚያጋጥሙን ችግሮች ሁሉ በስተጀርባ ዓይን ናስ አለ ማለት አይደለም። አላሁ ሱብሓነሁ ወተዓላ እንዲህ ይለናል፣ ወኢን የምሰስከ አላሁ ቢዱርን ፈላ ካሽፈ ለሁ ኢላ ሁ። አላህ ሱብሓነሁ ወተዓላ በመከራ ቢያገኝህ ከእርሱ በቀር የሚያስወግድልህ የለም። ይህ አንቀጽ ልባችንን በፍጥረት ላይ ሳይሆን በፈጣሪ ላይ እንድናስቀምጥ ያስተምረናል። ውድ ወንድሜ ምናልባት ሰዎችን ትፈራ ይሆናል። ነገር ግን ሙእሚን ልቡ የሚፈራው አላሁ ሱብሓነሁ ወተዓላን ብቻ ነው። ማንም ሰው በራሱ ኃይል ሊጎዳህ አይችልም። ሁሉም ነገር በአላህ ፍቃድ ብቻ ነው የሚሆነው። በሚቀጥለው ክፍል ዓይን ናስ እንዴት እንደሚከሰት የተለያዩ ታሪኮችን በማንሳት ሐዲሶችና ቁርአንን በማስገደፍ በአላህ ፍቃድ የምናይ ይሆናል። አላህ ሆይ የታመሙትን ፈውስልን፣ ከዓይን ናስና ከሒስድ ጠብቀን። ታላቁን ቁርአን የልባችን ጸደይ፣ የደረታችን ብርሃን፣ ጭንቀታችንን ሐዘናችንን የሚያስወግድልን አድርገልን ያ አላህ አሚን። السلام عليكم ورحمة الله وبركاته. وقل جاء الحق وزهق الباطل إن الباطل كان زهوقا وننزل من القرآن ما هو شفاء ورحمة للمؤمنين ما هو شفاء ورحمة للمؤمنين ولا يزيد
الظالمين إلا خسارا. وإذا أنعمنا على الإنسان أعرض ونأى بجانبه وإذا مسه الشر كان يئوسا. قل كل يعمل على شاكلته فربكم أعلم بمن هو أهدى سبيلا.